የኚህን እናት ቪዲዮ ስመለከት በጣም ነው የተገረምኩት እና ይህ ሰው በኢትዮጵያ ኦርቶዶክስ ቤተክርስቲያን እያለ ምን ያህል ይወደድ እንደነበር ነው የተረዳሁትና እስኪ ለማንኛውም ቪዲዮን እንየውና ሐሳብ አስተያየታችሁን የእናንተንም የኔንም ሐሳቤን አስቀምጣለሁ። ቪዲዮን አይተነው እንምጣ። ትዝታው ይህን የመሰለ ድምፅህን ይዘህ እኔ ጌታ መቤትን ትክዳት እሷ ማሪና ትምርሃለች። ተመለስ እያለቀስኩ ነው አባዬ፣ ድምፅህ እያናፈቀኝ ነው። ምን ላድርገው ምን ላድርገው? እመቤቴ ትመልስህ፣ እመቤቴ ትመልስህ ወደ ድሮ ሃይማኖትህ፣ ወደ ድሮ ሃይማኖትህ ወላዲተ አምላክ ትመልስህ። በጣም ነው የምወደው አባዬ። እስኪ ክፈቱት። አሁን እሱ ነው ያለ ውለታህን እንዴት ረሳለሁ? ስጦታህን እንዴት ረሳለሁ? የኔ ጌታ ገና ዘምራለሁ። የኔ ጌታ ገና ዘምራለሁ። ኦርቶዶክስ ከተመለሰ ይዘክራሉ። 450 ብር ዳቦ አስደፍቼ እዘክራታለሁ። እመቤታችንን ስራዋን ትስራ። እሷ ልጇን ተመልሰው የእሷ ልጇ ነው ልጇ ነው። እሺ እንግዲህ እንደተመለከታችሁት ነው ቪዲዮውን። እንግዲህ ከተመለሰ 450 ብር ዳቦ ደፍቼ እመቤታችንን እዘክራለሁ እስከ ማለት ደርሰዋል እኚህ እናት እና ምን ያህል እንደሚወዱትና ምን ያህል እንደናፈቁ እሱን ሰምታችኋል። እና በጣም ነው ያስገረመኝ። እና ትዝታው እንግዲህ ወደ ቤተክርስቲያን ቢመለስ የሁላችንም ደስታ ነው። ብዙ ሰዎች በጣም እግዚአብሔርን በጣም እንደሚያመሰግኑ ይሰማኛል። እሱ ወደ ቤተክርስቲያን ቢመለስ ከምንፍቅና ዓለም ከጨለማው መንደር ወደ ብርሃን ቢመጣ ሁላችንም ደስ እንሰኛለን። ግን የእኚህ እናት ሁኔታ በጣም ነው ያስገረመኝ። ከሚጠበቀው በላይ ነው። አገላለጻቸውም ምን ያህል እንደሚወዱት የተናገሩበትንም ከዛ ውጪ እመቤታችንን እንደሚዘክሩ ጭምር እንግዲህ ተናግረዋል። የኛ እንግዲህ ጸሎት ነው የምናደርገው እሱ ወደ ቤተክርስቲያን እንዲመለስ። የእኚህ እናት ጸሎት ተሰምቶ እመቤታችን የዘመረላት መልጃዋ ተሰምቶላት እንግዲህ ወደዚህ ቤተክርስቲያን ቢመለስ ደስ ይለኛል። ሁላችንም ደስ ይለናል። እንግዲህ ሐሳባችሁን በኮሜንት ገለጹልኝ። ይህንን ቻናል ሰብስክራይብ ሳታደርጉ እንዳታልፉ። መልካም ሳምንት።